ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ሁሉ አማን ሁሉ ሰላም። እና ሰብስክራይብ አድርጉኝ። ስሜ ደግሞ ፍቅር ዩቲዩብ ይላል እና ሰብስክራይብ አድርጉኝ። እኔም አደርጋችኋለሁ። በቅንነት እናንተ ስታደርጉኝ አርግቼሻለሁ፣ ኮመንት ጽፋችሁ ሰብስክራይብ አርግቼሻለሁ አርግኝ በሉኝ። እኔም አረጋለሁ። እኔ እያረኩ ነው። እና የምመክራችሁ ነገር እዚያ አረብ ሀገራቶች የምንኖር እህቶቼ ስንቶቻችን ነው ራሳችንን የምንጠብቀው ለማለት አክል ነው። ምክንያቱም ስንቶቻችን ነው ራሳችንን የምንጠብቀው? ስንቶቻችን ነው ከክፉ ነገር ራሳችንን የምንጠብቀው? ከቤተሰብም ሆነ ከክፉ ወንዶችም ሆነ በጣም በቤተሰብ ልብሽ ተሰብሮ ከሆነ አንቺ ራስሽን ለመደበቅ መጥፎ ወንድ ላይ ልትወርቂ ትችያለሽ። የበለጠ ደግሞ እሱ ደግሞ ልብሽን ሰባብሮሽ ይሄዳል። እና እኔ በጣም የሚገርመኝ ነገር ቢኖር ሙሉ በሙሉ አሉ ብለሽ እዚህ አረብ ሀገር እግርሽን ስትረግጪ፣ እውነቴን ነው የምልሽ፣ አልቅሶ ተለቃቅሶ ቤተሰብ ጎረቤት አልቅሶ ብሎ ሸኝሽና ልክ እዚህ ስትመጪ የአንድ ወር ደሞዝ ልከሽለት ከሆነ ሙሉ በሙሉ አይምሮን ይቀይረዋል። ሙሉ በሙሉ እውነት እኔ ምን አይነት አንዳንዴ እዚህ ሀገር የምንኖር ልጆች ለቤተሰብ ለወላጆቻችን ልጅ እስከማንሆን ድረስ ይመስለኛል አንዳንዴ። ለእነሱ እኛ ልጅ አይደለን እንዴ? እውነት አሁን አብዛኛ ልጆቻቸውን በጉያቸው አድርገው አቅፈው፣ እኔ አሁን የእናቴ እንትን ይናፍቀኝ ነበረ እውነት ለመናገር። አልሐምዱሊላህ ገብቼ አይቻት ድጋሚ ወልጄ ነው ወደ ስደት የመጣሁት። አይቻታለሁ አልሐምዱሊላህ። የሆነ ነገር ብትሆን ይቆጨኝ ነበረ። በእናትም እናት ደህና እናት አለች። በእናትም እናት ደግሞ 100% እናትን መጥፎ ናት ማለት አንችልም። የፈለገ ነገር ቢሆን እናቶቻችን የሚያበላሹት እነማን እንደሆኑ ታውቃላችሁ? እህቶቻችን፣ ወንድሞቻችን፣ እነሱ ናቸው እናቶቻችን የሚያበላሹት። ምክንያቱም እናት ለልጇ አንድ ናት። እናት ገባችሁ? እናት ልጇ እንድትጎዳ አትፈልግም። እናት እኮ እንደ ልጇን ማቀፍ ትፈልጋለች። ግን ለምን የማይጠግቡ እህትና ወንድም ካላችሁ የምትጎዱት በማን እንደሆነ ታውቃላችሁ? በእነሱ ነው የምትጎዱት፣ በእናት አይደለም። ወይ ወንድምሽ ቤት ስራልኝ ብለሽ ብር ትልኪለታለሽ። ያንቺ መስራት፣ ያንቺ መልፋት፣ ያንቺ መታመም አይደለም የሚያስጨንቀው። እሱ ቤት ሰርቶ እሱ እንዴት እንደሚለወጥ ከጓደኞቹ ጋር ሲሆን እሱ ስለሚለብሰው ልብስና ስለሚረግጠው ጫማ፣ ስለ ጸጉር አቆራረጡ የሚያስበው ስለሱ ነው። እንዴት መኖር እንዳለበት የሚያስበው ስለሱ ነው። ያንቺ የሚያስጨንቀው ነገር የለም። እኔ እውነት ለመናገር አንዳንዴ እውነቴን ነው የምላችሁ። አሁን እኔ አዲስ አበባ ስገባ ከሳውዲ አዲስ አበባ ስገባ ወዲያው ነው እንትን ያልኩት እና እዚህ ሀገር ስንመጣ ተመርምረን ስንመጣ ሙሉ በሙሉ ጤነኛ ሆነን ነው የምንመጣው። ስንመጣ ግን ኩላሊት፣ ጮጋራ፣ የልብ ድካም፣ ይሄ ጎን ጓት ምንለው መቆም ያቅተናል፣ ራስ ምታት፣ የማዞር፣ የልብ መታፈን፣ ብዙ ነገሮች በሽታዎችን እንሸምታለን ከዚህ ከውጭ ሀገር ማለት ነው፣ ካለንበት ሀገር ማለት ነው። ምክንያቱም ያለ ምንድን ነው የሚሆነው? አንደኛ ጭንቀትን እስከ ማበድ የምንደርስበት ምክንያት ለምንድን ነው የሚሆነው? ቤተሰብ ከዛ ደውሎ ወይኔ ማዘር እኮ ታማ እንደዚህ ሆና ሐኪም ቤት አስገብቻት ተበድሬ። እውነት ለመናገር ይሄ ነገር በእኔም ስለደረሰብኝ ነው የምነግራችሁና ማዘርም በጣም ስለምወዳት እኔ እናቴን በጣም ከምንም በላይ እናቴን በጣም ወዳል። ሁሉም ሰው እናቱን ይወዳል። እኔ ለየት ይላል እና ሙሉ በሙሉ እናቴን ስለምወዳት ብቻ እህቶቼ በጣም የሚሸውዱኝ በማዘር ነበረ። ማዘር እኮ ታማ እንደዚህ ሆና ምናምን ሲሉኝ በቃ እኔ ከሌለኝ እንኳን ተበድሬ ይልክ ነበረ፣ በእናቴ ድርድር ስለማላቅ ማለት ነው። እና የምትሸወዱ አላችሁ። እናቴን ላውራት አልልም እኔ እውነት ለመናገር። ለምን ቶሎ ብዬ እሷ እንድትታከምና እሷ እንድትድን ነበር የምፈልገውና እውነት በቃ በጣም ይገርበኝ ነበርና ከገባውም በኋላ ያደረጉኝ ስለነበረ አዲስ አበባ ነበር የምኖረው። ከገባውም በኋላ እንደዛ በማዘር ያታሉኝ ነበርና ብዙ ጊዜ ማዘርን ቀረብ ብዬ ስጠይቃት በቃ ትነግረኝ ነበርና እንደዚህ ነው እኔ አልላቸውም፣ እኔ አልነግራቸውም፣ እኔ አድርጉ አልላቸውም፣ እነሱ ናቸው እንደዚህ የሚያደርጉሽ ምናምን ትለኝ ነበር ማለት ነው። እኔ አሳልፈው ነበረ፣ እናቴ ናት አሳልፍ ነበርና ብዙ ጊዜ እውነት ለመናገር ከዚህ ስትገቡ ልታገቡ ትችላላችሁ፣ እኔ ካስራችሁ ልታገቡ ትችላላችሁ። እውነቴን ነው የምላችሁ። ከዚህ ታማችሁ ከሄዳችሁ ከዚህ የወገብ በሽታ አለ ማማጥ አይቻልም። እኔ እንገራችሁ፣ እኔ ስገባ አምጬ አይደለም እንደገባው ነው ያረገዝኩት። እኔ ካስሬ ስለነበረ ሲሄድ እንደገባው ነው
አረገዝኩ። በምጥ እንደማልወልድ ነው የነገሩኝና በኦፕራሲዮን ነው የወለድኩት እኔ። እውነቴን ነው የምላችሁ። አብዛኛ ሰዎች ራሳችሁን ጠብቁ። ወገባችሁን የምታመሙ ነገር ከሆነ ስትሰሩ ስራን ቀነስ ማድረግ፣ እያረፍሽ መስራት። የሚሰማሽ ነገር ከሆነ እያረፍሽ እረፍት እያረፍሽ መስራት። ምንም አትልሽም። እያረፍኩ እሰራለሁ፣ ምሰራው እኔ ነኝ ማለት በቃ። ለምን ሙሉ በሙሉ እኛ ራሳችን ግዴታ እኮ እኛ የሆነ ስራ ሰጥተውን በአንዴ መጨረስ የለብንም አይደል እንዴ? እያረፍን መሀል ላይ ውሃ እየጠጣን እያረፍን መስራት እና ብዙ እህቶቹ የሚጎዱ አሉ። እኔ በነገራችን ላይ እውነት ሳውዲ ስንኖር አብዛኛ ጊዜ አሁን ከዚህ ራሳችንን ስተን የምንገባው ይሄ ነው። በቤተሰብ ጉዳይ ነው። በቤተሰብ ጉዳይ ማዘር እንደዚህ ሆነች፣ ፋዘር እንደዚህ ሆነ ብለው ደውለው ሲያስጨንቋችሁ ትጨነቃላችሁ። ከዛ ደውለው ሲያስጨንቃችሁ ትጨነቃላችሁ። ይሄን ጭንቀት ደግሞ እናንተ ማስተናገዳችሁ ነው። አንደኛ የዚች የመዳም ጭቅጭቅ አለ። ሁለተኛ ደግሞ ይሄ ነገር ሲነገራችሁ አይብሯችሁ በጣም ይጨነቃል። ከዛ ወደ ማበር ትደርሳላችሁ ማለት ነው። እውነት የባለቤቴ ያክስቱ ልጅ ሳውዲ ነበረች እና ሳውዲ ስትኖር ከሳውዲ ሴትዮዋ ገና ከሄደች 6 ወሯ ነበር። 6 ወሯ ውስጥ መድኃኒት አቀመሰቻት፣ የሚያሳብድ መድኃኒት እና የሚያሳብድ መድኃኒት ሰጣ። ፓስፖርቷን ሳትሰጣት የ6 ወር ብር ሳትሰጣት አውታ ጎዳና ጣለቻት ማለት ነው። ጎዳና ጥላት እኔ ራሱ ስልኳ ተሰጥቶኝ ከሀገር ተሰጥቶኝ በአወራት ምን ብላት ምንም ልትሰማኝ አልቻለችም። አንቺን ራሱ አስይዝሻለሁ አለችኝ እና ጠፍቼ ስለምሰራ እኔ ጸጥ አልኳት። ማስያዝ አትችይም ብዬ ጸጥ አልኳት እና በቃ ሰው እንዲከታተላት አደረኩ። ይቃማ ያለ ሰው እንዲከታተላት ሳረግ ምንም ልትነግረን አልቻለችም እና እንደ አጋጣሚ እቺ ልጅ እስር ቤት ያው እዚህ እንትን ሳውዲ ላይ ፖሊስ አግኝቷት መንገድ ላይ ይዟት ወደ እስር ቤት ሄደ ማለት ነው። በቃ የአእምሮ ታማሚዎች ነበሩ፣ እነሱ ጋር አስገባት። እነሱ ጋር ገብታ እነሱ ጋር በገባችበት የሆነ ሰዓት ላይ ይለቃታል፣ የሆነ ሰዓት ላይ ያማታል። ልጅቷ በሚለቃት ሰዓት ስልክ ነበራት። የማ ስልክ የወንድሟን ስልክ በአይምሯ ታውቀዋለች ና ወንድሟ ጋር ደወለች። ወዲያው ደግሞ ወንድሟ የደወለችበትን ስልክ ለእኔ ላከልኝ ና እኔ ደወልኩ። እኔ ደግሞ ስልክ ተቀብዬ ይቃማ ላለው ሰው ሰጠው። ይቃማ ያለው ሰው ደግሞ ሄዶ እንዲያት አደረግኩ። ልጅቷ ትንሽ እንደታመመች ምናምን ወደ ሀገር እንደምትገባ ምናምን አወሩ። ፓስፖርቷንም አልያዘች። ፓስፖርቷን እንዲቀበሉ አደረገ። ብር የ6 ወር ብር እንዲ በመንግስት ስለመጣች ቀጥታ እየትገባለች። በገቡ በ3ኛው ቀን ያው እዚህም ትንሽ ትሪት ስለሚያደርጓቸው ሳውዲም ላይ በገቡ በ15 ቀን እዚህ ምክንያቱም እዚህ ታማችሁ ስገቡ መንግስት ቀይ መስቀል አለና እኔ ቀይ መስቀል ሰራ ነበርና ቀይ መስቀል አለ። የአእምሮ ታማሚዎች እዛ ውስጥ ነው የሚገቡት። በነገራችን ላይ እዛ ይገባሉ። እዛ ከገቡ በኋላ ትሪት የሚያረጋቸው ቤተሰብ ያስፈልጋቸዋል። እውነቴን ነው የምላችሁ፣ ቤተሰብ ያስፈልጋቸዋል። ቤተሰብ ካጠገባቸው እስከሚሻላቸው ድረስ ቤተሰብ ግድ ያስፈልጋቸዋል። እናት ወይም አባት፣ ወንድም ወይም እህት ያስፈልጋቸዋል። እቺ ልጅ ደግሞ የሚከታተላት የኔ ባለቤት ነበርና ያው ስራው ብዙ እንትን እዛ እሷ እንትን ውስጥ ስለሚሰራ እዛ ውስጥ ስለሚሰራ የመንገድ ስለሚሰራ በጣም እንትን ይል ነበርና የሚከታተላት እሱ ነበር። ሲሆነ ነገር የሚያስደስታት ነገር አበባ ነገር የሆነ ነገር ምናምን ይዞላት ይሄድ ነበርና በጣም እንትን ነበርና ወንድሟ መጥቶ ያያት ነበረ። እኔ አንዳንድ ቤተሰቦች አሉ ና ተብሎ ተደውሎለት እኔ በቀደማው የሆነ ቲክቶክ ላይ የሰማሁት ነገር አባት ነው አይደል? ልጅ ታማለች እና መተክ ትሪት አድርጋት፣ ወጪ ሁሉ ነገር በእኛ ነው፣ የምግብ የምን የቤት ምናምን የሚያስጨንቅ ነገር የለም፣ መተክ ብቻ ትሪት እንድታረጋት ብቻ ነው፣ አይዞሽ እንድትላት ብቻ ነው ተብሎ ሲጠየቅ ምንድነው ብሎ መልስ ሰጠው። ወላጅ አባት ነው። እኔ ይሄ ወላጅ አባት አይመስለኝም ወይ እንጀራ አባቷ ይመስለኛል። በቃ እና ምን አለ፣ አይ እዚህም እኮ ልጅ አለ። እሷ ልጁ አይደለችም። ሙሉ በሙሉ እኛ ልጆቻቸው እንዳልሆነ የሚረሱ ወላጆች አሉ። እውነቴን ነው የምላችሁ። ለእኛ ማይጨነቁ፣ ለእኛ ማያስቡ፣ ከእኛ እልቅ እኛ ስደት ላይ ከምንኖረው ለእኛ እልቅ የሚያስቡት አጠገባቸው ላሉት ልጆቻቸው ነው የሚያስቡት። እኔ ልንገራችሁ፣ አትሞኙ፣ እራሳችሁን ጠብቁ፣ የምትሰሩትን ያዙ። በቃ በሽተኛ የምትሆኑት የምትጨነቁት፣ እውነት ለመናገር ቤተሰብ እንደዚህ ሆኗል። ቤተሰብ እኛውን ስንቶቻችን ነው አመት በዓል ሲመጣ ለቤተሰብ መጨነቅ፣ ሲታመሙ ለነሱ መጨነቅ፣ የሆነ ነገር ሲመጣ ለነሱ መጨነቅ። እኔ እኮ መማረውና መወደውን ትምህርቴን ጥዬ ነው የመጣሁት። በጣም ትምህርቴን ወድ ነበረ፣ መማር ፈልግ ነበር። ከ8ኛ ክፍል ስማር ነው ጥዬ ወደ ሳውዲ ሄድኩት። ግን ሄጄ
አላማ አልነበረኝም፣ ህልምም አልነበረኝም። ህልሜን አሳካለሁ ብዬ አይደለም የሄድኩት። ህልሜ ምንድነው? የኔ ህልም ረጅም አመት የመኖር ህልም ግድ ያስፈልገናል። ለሰው ልጅ ህልም ያስፈልገናል። ህልም ሲኖርሽ ስኬት ላይ ትደርሻለሽ። ህልም ከሌለሽ፣ አላማ ከሌለ ምን ላይ ነው የምደርሰው? ምንድነው የምሰራው? ለወደፊትስ ምንድነው ማስበው የሚለውን ነገር ህልምሽን ማሳካት የምትፈልጊ ነገር ከሆነ ህልም ሊኖርሽ ይገባሻል። በአንድና በአንድ ነገር ብቻ አይደለም። እለት ጉርሻችን እኮ ሀገራችን ላይ አላጣንም። ምንድነው እኔ ስመጣ ከሀገሬ ስመጣ ወደ ሳውዲ ሲሄድ ለእናቴ በቃ ሰው ቤት ያለውን ነገር ልጅም ስለነበርኩ ሳውዲ ሲሄድ አሁን ዱባይ ነው ያለሁት። ልጅም ስለነበርኩ ሳውዲ ሲሄድ ለእናቴ ያላትን ሰው ጋር ያለውን ነገር አደርጋለሁ ብዬ ነው የሄድኩት። ለራሴ ህልም አይደለም የሄድኩት። ልጅም ነበርኩ። ስለ ገንዘብ ምንም አላውቅም። አካውንትም እንዴት እንደሚከፈት አላውቅም። እኔ ዛኔ ለእናቴ በቃ እሰራለሁ ነው። ሰው ቤት ቲቪ ካየው እኛ ጋር እንዴት ቲቪ የለም? ሰው ቤት የሆነ ምንጣፍ ተነጥፎ ካየው እኛ ጋር ይሄ ምንጣፍ እንዴት የለም? ሰው ቤት ብርጭቆ የሚያምር ብርጭቆ ካየው እንዴት ይሄ ብርጭቆ እኛ ቤት የለም? እሱን አደርጋለሁ ብዬ ነው ለእናቴ የሄድኩት። አላማዬ እሱ ነበርና ረጅም ህልም አልነበረኝም ልላችሁ ፈልጌ ነው። እና ህልም ሊኖረን ይገባል። በምንሰራው ስራ ላይ ስኬት ላይ ለመውደቅ ማሰብ፣ ተጨማሪ ስራ እንኳን ብንይዝ ራሱ ከዚህ ጋር አሁን ማዳም ቤት ስንኖር ብዙ ተጨማሪ ስራዎች ሊኖሩ ይችላሉ። ኦንላይን የሚሰሩ ስራዎች አሉ። አብዛኛ መጥፎም ስራ አለ፣ ጥሩም ስራ አለ። ኦንላይን የሚሰሩ ስራዎች እና እነሱ ራሱ ከሰው ጋር አጣርታችሁ ኦንላይን ያሉ ስራዎችን መስራት፣ ተጨማሪ ገቢ ለማግኘት መስራት። አሁን ዩቱብ ብትከፍቱ በዚህ አጋጣሚ እውነቴን ነው የምላችሁ፣ ፎዚን ተከተሏት። እናቴ ትሙት እኔ ልንገራችሁ፣ ፎዚን ተከተሏት። እኔ አይቻለሁ፣ ብዙ ዩቱበሮች አይቻለሁ። ዩቱብ ክፈቱ ተጠቀሙ የሚል ማንንም አልሰማውም። ዩቱብ ክፈቱ፣ ግሩፕ ከፍታ የቴሌግራም ግሩፕ ከፍታ አስገብታ ሁሉን ሰብስክራይብ እንዲደራረግ እንዲከፍት አስተባብራለች። ግን ቲክቶኳን እያዘጉባት ነው። ቲክቶኳን ሪፖርት ያዘጉባታል። ለምን እንደሆነ ብቻ እኔ አላውቅም። በጣም ምቀኝነት አለና ፎዚን ተከተሉ። እናቴ ትሙት ፎዚን ደጋግማችሁ ነው ቢቻል አንድ ብቻ ሳይሆን 10 ሰብስክራይብ ቢቻል እኔ ከ10 በላይ ከ100 በላይ ያደርግላታለሁ። ግን ምንድነው የሚቻለው አንድ ነው። ግን እሷን ተከተሉ። እንደሷ አይነት ንጹህ ልብ ያለው ሰው የለም። ልክ እሷ ያገኘችውን ይህም ሰው እንዲያገኝ ትፈልጋለች። እሷ ያስጠቀመችበትን ይህም ሰው እንዲጠቀም ትፈልጋለች። አንዳንዶቻችሁ አላችሁ ብር እየተቀበላችሁ ዩቱብ ባዶ ዩቱብ ከፍታችሁ ወይም ደግሞ ሞኔታይዝ ማድረጋችሁ አይደል ለምትሰጡት ዩቱብ ትከፍታላችሁ። ዝም ብላችሁ ዩቱብ መክፈት እኮ ቀላል ነገር ነው። የ5 ደቂቃ ነው። የ5 ደቂቃ ወይም 10 ደቂቃ የተማረ ያልተማረ አይልም። ማንኛውም ሰው ቪዲዮ እያዳመጠ ይከፍታል። ግን አንዳንዶቻችሁ እውነት ብር እየተቀበላችሁ እየከፈታችሁ ባዶ ዩቱብ እየከፈታችሁ ወይ ሰብስክራይብ የለ ወይ ምን የለ ባዶ ዩቱብ እየከፈታችሁ የምትሰጡ ሰዎች በጣም ትገርማላችሁ። ይሄ እኮ ሀራም ነው፣ ሀላል አይደለም። እናቴ ትሙትን የምትበሉት ገንዘብ ሀላል አይደለም፣ ሀራም ነው የምትበሉት። የእሷን ለፍታ ያገኘችውን ገንዘብ እኔ ዩቱብ ከፍትልሻለሁ ብላችሁ ቢያንስ እንደ ወንድምነት እህትም ከሆንሽ እንደ እህትነት እንኳን እንደዚህ ነው የሚከፈተው ብለሽ አጭር ቪዲዮ ሰርተሽ ብትሰጃት ምን ችግር አለው? እንደዚህ ነው የሚከፈተው። ዩቱብ ክፈችልኝ እህቴ ከፍልሻለሁ ስትልሽ አይ አትክፈኝ እህቴ እኔ ቪዲዮ እንትን ብዬ ሰጥሻለሁ ትሰሪያለሽ፣ ይሄን ቪዲዮ ያየሽ ትከፍቻለሽ ብላችሁ ብትሉስ ምን ችግር አለው? ወንድሙን ክሴት እኔ እውነቴን ነው የምላችሁ። ዩቱብ መክፈት የምትፈልጉ አሁንም ፎዚን ሰብስክራይብ እያረጋችሁ ፎሎም እያረጋችሁ እንትኗንም ያው አካውንቷም ብዙ እንትን እያረጉባት ስለሆነ አካውንቷን ኮፕሊንክ እያረጋችሁላት ሼር ላይክ እያደረጋችሁላት ከስሪልኝ ፎዚ ቪዲዮ ስሪልኝ ዛሬ እንደዚህ አይነት ነገር ስሪልኝ ብትሏት ትሰራላችኋለች። እውነቴን ነው የምላችሁ። እንደ ፎዚ አይነት ንጹህ ልብ ያለው ሴት የለም። እኔ እውነቴን ነው እውነት ዩቱብ እኔ ከዚህ በፊትም ከፍቻለሁ። እኔ እንዴት እንደሚሰራ ዝም ብዬ ሳውዲ እያለሁ ከፍቼው ነበረኝ። እኔ ገንዘብ እንዴት እንደሚሰራ አላውቅም። እውነት ለመናገር 6000 ነው ምናምን ነበረኝ እና በጣም ምግብ ሰራ ነበርና ዩቱብ ዝም ብለሽ ቲክቶክ እንኳን አሁን መክፈል ጀምሯል። ቲክቶክ እንደምንጠቀመው የለም በቃ ሚዲያ ላይ ዝም ብሎ ነበር። እኔ ዝም ብዬ የሆነ ዘፈንን ምናምን በቃ ዝም ብዬ ቪዲዮ መቅረጽ ነገር ምናምን ይከፈላል። ዩቱብ እንደሚከፈል እንደዚህ ገብቼ ምናምን ላይ ግሩፕ ላይ ገባው ገዛ የሷን ቪዲዮ አየው ከፈትኩ ይከፈላል። እዛኔ ሜሴጅ ይልክልኛል ዝም ብሎ ማለት ነው። እና ስልኬ ላይ አካውንቱን አላውቀውም። እውነት መክፈት እችል ነበር 6000 ምናምን ነበረኝ ማለት ነው። እና አካውንቱን አላውቀውም፣ ፓስወርዱን አላውቀውም ማለት ነው። ፓስወርዱን ባውቀው እከፍትና ዛሬ ተከፋይ ሆን ነበር ማለት ነው። ለምን እንደሆነ ታውቃላችሁ? አለማወቅ
የምትሰራላችሁን ቪዲዮ እዛ ጋር በደንብ እስከ መጨረሻው ማዳመጥ፣ እስከ መጨረሻው አዳምጣችሁ መክፈትም ካለባችሁ እስከ መጨረሻው አዳምጣችሁ የእሷን ቪዲዮ በደንብ አዳምጣችሁ። እውነት የሌላ ሰው ቪዲዮ ከምታዳምጡ የእሷን ቪዲዮ አዳምጣችሁ፣ ረጅም አይደለም ቪዲዮ እና አዳምጣችሁ የእሷን ቪዲዮ እያዳመጣችሁ መክፈት። በቃ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እውነቴን ነው። ብዙ የሚሰሩ ስራዎች አሉ። ለቤተሰብ አትጨነቁ። ቤተሰብ ጋር ተደውሎ እንኳን እንደዚህ ሆኗል ብትባሉ ራሱ አትስሙ። እውነቴን ነው የምልሽ። አሁን አንቺ ኖርሽ እዚህ ሀገር ሰራሽ 20 አመት 30 አመት 12 አመት። አሁን ባለፈው እዚህ ሀቢባ ላይ ሰክሰስ እንትን ትኬት ምናምን ቆጥ ሰክሰስ የደረሳቸው ልጆች ማለት ነው። እና አንዷ ዱባይ ነው የምትኖረው፣ ባለ 3 መኝታ ቤት ደረሳት። አንዷ ደግሞ 22 አመቴ ነው አለች። 22 አመት ሳውዲ ሰርቻለሁ፣ ምንም ነገር የለኝ እናቴን ሳስታምም አለች። እቺ ልጅ አስቡ እንግዲህ ህልም የላትም ከሀገሯ ስትወጣ፣ የመኖር አላማ የላትም። እሷ የጊዜ የዕለቷን ነው። የሆነ ስራ እየሰራን እኔ ያለሁት ደሞዝ ባለሁበት ደሞዝ ይበቃኛል። አንቺ ሰራሽ 20 አመት ሰራሽ፣ እዚህ ታልተለወጥሽ የአመት ብር ይዘሽ ገባሽ፣ 1 አመት ሙሉ ብር ይዘሽ ገባሽ፣ አገርሽ ገባሽ እንበል፣ ሌላውን ለቤተሰብ እየረዳሽ ገባሽ። ለሳምንት ትዝናኝበታለሽ ከእህትሽ ወይም ከቤተሰብሽ። ባዶ መሬት አለሽ። እዛ ባዶ መሬት ላይ እንጨት የለው ምን የለው ባዶ መሬት ምን ታደርጊዋለሽ? ተመልሰሽ ወደ ስደት ትመጫለሽ። ህልም ይኑራችሁ። ለምትሰሩ ስራ ላይ አንዳንዱ ህልም ይኑራችሁ። እኔም ህልም አልነበረኝም። ከወለድኩ በኋላ ነው ረጅም አመት እንደምኖር ተስፋ አርግቼ ልጅ ስላለኝ አይኔም ባይኔ ስላየው ረጅም አመት እንደምኖር ህልም እንዳለኝ ተስፋ እንዳለኝ ልጄ ተስፋዬ እንደሆነ ህልሜ እንደሆነ አላማዬ እንደሆነ ቀጥ ብዬ እንደገና ወደ ስደት መኖርን ስለምፈልግ ከልጄ መኖርን ስለምፈልግ የልጄን ደስታ ስለምፈልግ ልጄ ረጅም አመት እንዲኖርልኝ ተምሮ ህዝቡን እንዲሆንልኝ ስለማረግ መጣው ወደ ስደት። ህልም ስላለኝ ነው ተመልሼ የመጣሁት። ህልም ባይኖረኝ እለት ጉርሻዬን እዛው የተባከርኩ እዛው ቀር ነበረ ማለት ነው። ህልም ሊኖራችሁ ይገባል። ስትሰሩ በምትሰሩ ስራ ላይ በእያንዳንዱ ህልም ከሌላችሁ ስኬታማ አይደላችሁ። እኔ ልንገራችሁ፣ በእያንዳንዱ እኔ ምንድነው የምሰራው? እኔ ስለተለወጥኩበት ብቻ አይደለም እዛ ስራ ላይ መግባት ያለባችሁ። ኤከሌ ተለውጣለች፣ እዚህ ስራ ላይ እኔም መግባት አለብኝ። ኤከሌ እየሰራች ነው። ኦንላይን የሚሰሩ ስራዎች አሉ፣ ብዙ ውሸቶች አሉ። በውሸትም ላይ ጥሩ ነገሮችም አሉ። መከተል ያለባችሁ ጥሩ ነገር የሚሰሩ ሰዎችን ትከተላላችሁ። ያ ሰውዬ ይሄን ያክል ብር አግኝቻለሁ ስላላችሁ ብቻ አይደለም እዛ ላይ ዘው ብላችሁ የምትገቡት። ቆም ብለሽ አስበሽ እውነት በዚህ ስራ አለወጥበታለሁ፣ እሰራለሁ፣ እቀየራለሁ፣ እንደ ሰው ሆናለሁ፣ ህልም አለኝ ብለሽ አስበሽ ራስሽን አይምሮሽን አሳምነሹ መግባት በዚህ ስራ። ይሄ ስራ ሲጥልሽ ወደዚህ ስራ ልትለውጪ ትችያለሽ። 2-3 ስራ መያዝ አይከፋንም። በተለይ ደግሞ ዩቲዩብ ደህና አርጋችሁ ከሰራችሁበት፣ ጠንካራ ሆናችሁ ከሰራችሁበት ትለወጣላችሁ። እናቴ ትሙት ትለወጣላችሁ። ደህና ስልክ ይዛችሁ ፓስፖርታችሁን በጭንቅላታችሁ ይዛችሁ መጥፋት እንደሌለበት አርግታችሁ ያን ፓስፖርት በጥንቃቄ ይዛችሁት ከሆነ ትለወጣላችሁ። ግን እኔ አንዳንዴ እውነት በቃ ህልም ይኑራችሁ። በቃ በአጠቃላይ በጣም ወዳችኋለሁ። ህልም ከሌለ ስኬት እንደሌለ ነው። እኔ ልንገራችሁ፣ የሆነ ስራ ለምትሰሩት ስራ ላይ እያንዳንዱ ህልም መኖር አለበት እና በጣም ነው የምወዳችሁ። ሰብስክራይብ አድርጉኝ። ወዳችኋለሁ።